ብቻዬን ስቀመጥ የነበረው ኋላ ወንበር ላይ ነው። ከዛም አልፎ ደግሞ ከአንደኛ ክፍል ጀምሮ ሞኒተር ነበርኩኝ። የሚገርም የስኩል ላይፍ አለኝ። ሉክ ማይ ሮል ነምበር 23 ምርደኪዮስ መስቀለ። የሚገርም ቪው ነው ያለው። ከክላስ መውጣት ካልፈለግኝ ቆሜ ዝቻዬ ነው ማየውና በጣም ደስ ይላል። ከአድካሚ ቆይታ በኋላ እየወጣን ነው። ከፖድካስት የሰማሁት አንድ አባባል አለ፣ እንደ ባሪያ ሰርተ እንደ ንጉስ መኖር የሚለውና ሁሌ ሞቲቬት ያደርገኛል። ዋትስአፕ ጋይስ፣ ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም ተመልሼ መጥቻለሁ። እንግዲህ ቭሎግ በሉት የቀን ውሎ ምንም ችግር የለውም፣ ብቻ በአካል ምሰራውን ስራዬን በትንሹ ላሳያችሁ ነው የመጣሁትና አብረን እንውላለን ማለት ነው። ሶ የመጀመሪያው ስራ የሚሆነው ወይም የመጀመሪያው ቪዲዮ ከትምህርት ቤታችን ይጀምራል ማለት ነው። ሶ እዚህ ጋር እንደምታዩት ገባሁኝ። ከገባሁ በኋላ ጓደኞቻችን ሙሉ በሙሉ ተሰበሰቡ። እንግዲህ እዚህ ጋር ሰላም እየተባባሉ ነው። ጠዋት ስለሆነ ሁሉም ከየቤታቸው በጊዜ ነበር የተሰበሰብነው። ስብሰባ ነበረን። ያው the last week of the year ብያል ነበረ ቭሎግ ላይ። በነገራችን ላይ ትምህርት ቤታችን እጅግ በጣም ብዙ ክለቦች አሉ። ከዛ መካከል እኔ አርት እንደ ፎቶግራፊ ውስጥ ነኝ። ሶ አስ ኤ ኮንቴንት ክሬተር አገለግላቸዋለሁ ወይም እረዳቸዋለሁ ማለት ነውና የኔ ስራ ይሄ ነው። ዛሬ የሰርቲፊኬት ቀንና የተሰማን የምንናገርበት የምናወራበት ቀን ነውና ይሄ ነው። ትንሽ ቅር ያለኝ እኔ አልተካፈልኩም ነበር። በጣም የሚገርም ፋዋ ነበር። ብቻ እኔ ያልበለውም ስራ ነበረኝና ስራ መሄድ ስለነበረብኝ አስፈቅጆ ዋና ፕሬዝዳንቱን ጠይቄው ነው የወጣሁት። በዚህ አጋጣሚ ኤሊያው ይባላል። የሚገርም ልጅ ነውና በጣም ታታሪና ኃይለኛ ፕሬዝዳንት ነበር። ሶ ከዚህ በመቀጠል እስቲ ክላሲን ላሳያችሁ። መምጣቴ ካልቀረ ጀስት እስቲ ክላሲን ላስጎበኛችሁ። በነገራችን ላይ በጣም የሚገርም ክላስ ነው ያለኝ። ዛሬ ዝግ ስለሆነ ነው እንጂ ጓደኞቼን አግኝቻችሁ ከነሱ ጋር ፈታ እያልኩ ባሳያችሁ ደስ ይለኝ ነበር። ብቻ እስቲ ይሄ ፓርት 1 ስለሆነ በፓርት 2 ከተሳካልኝ በደንብ እንሰራለን። የሚገርም እንደሚሆን አልጠራጠርም፣ እነሱ እሺ ካሉኝ ማለት ነው። ማይ ሮል ነምበር 23 መርደኪዮስ መስቀለ። በነገራችን ላይ መርደኪዮስ መስቀለ መኩሪያ መንገሻ ነው ስሜና ሁሉም ቤት ናቸው። እስቲ ደግሞ ወደ ክላስ ገብተን ያለውን ነገር ማለት ነው። ክላሴ ደግሞ ይሄን ይመስላል ጋይስ። ሁሌ ባይዞዊ ኳላ ነው የምቀመጡ። ሁሌ እድሜ ልክ ኳላ ስቀመጥ ነው የኖርኩትና ደግሞ አለቃ ነኝ። ከአንደኛ ክፍል ጀምሮ አለቃ ነበርኩኝ። አላቅም ለምን እንደሆነ ብቻ አለቃ ነበርኩኝ። እና እነዚህ ያቸው ከለኛ ነኝ የጻፍናቸው መልእክት በጣም መልእክት አዘል ናቸው ማለት ነው። እዚህ ጋር ደግሞ ግሩፕ ወርክ ይላል። ጂኦግራፊ ግሩፕ ወርክ ሰራን። ብቻ እኔ ይመስላል ስኩል ላይፍ በጣም ወደው። በነገራችን ስኩል ላይፍ የምሬ ነው በደንብ ኖራችሁ ማለፍ ያለባችሁ ስኩል ላይፍ በሚገባ ጽድት ባለ መንገድ ማለት ነው። ሌላው ነገር ደግሞ ስደብረኝ ምን ስለኝ እዚች ጋር መጣና ክፍት አድርጌ በቃ የሚገርም ቪው አለ። እስቲ እዩት። አያችሁ ጸዴ የሆነ ቪው አለ ማለት በቃ በጣም ነው የሚያምረው። በጣም ደስ የሚለውና በቃ ትምህርት ቤታችን በሚገርም ስፍራ ነው ያለው። ሶ ሙሉ ማየት ትችላላችሁ። በቃ ይሄን ይመስላል። ቮይስ ከቨር አድርጌ እየሰራው ስለሆነ ጋይስ ትንሽ አዛ ሊሆን ይችላል። ብቻ ታገሱኝ፣ እንትን በሉ። ጀስት እንደምንም ብላችሁ ለማሳለፍ ሞክሩ። ትንሽ አልተመቸኝም ነበርና ይሄን ይመስላል ክላሳችን። እንውጣ። በነገራችን ላይ የትምህርት ቤታችን ስም ሳውዝ ዌስት ይባላል። በጣም የሚገርም ትምህርት ቤት ነው። የምሬ ነው። በጣም ነው የምወደው። እስካሁን ድረስ 5 አመት ነው የቆየሁት። ያ በቃ ከሞላ ጎደል ይሄን ይመስላል። ስለ ግሩፑ ስነግራችሁ ቅድም እንደነገርኳችሁ እኔ እየሰራሁበት ያለው ጣሴ ኮንቴንት ክሬት ነው። ነገር ግን እንደ አጠቃላይ ትንሽ ልንገራችሁ። የሚገርም ጊዜ ነበር። እግዚአብሔርን 1 አመት ነው ያገለገልኩበት የሰራሁበትና የሚገርም የቲም ስራ ወይም የቲም ወርክ ነበረን። በጣም ብዙ ሰዎችን ረድተናል። በጣም ብዙ አቅም ያጡ ሰዎችን ስናግዝ ነበር። የሚገርም የሚገርም እርዳታ ጊዜ ነበርና በዚህ አጋጣሚ አጠቃላይ ቲሙ ማመስገን ፈልጋለሁ። የምር ነው በጣም ደስ የሚል ጊዜ ነበረን። ኤሊያብ፣ ታዲዮስ እንደነ አብጌ ያሉ በጣም ምርጥ ሊደሮች ነበሩ። በጣም ታንኪዩ በጣም። አሁን ደግሞ ጉዞ ወደ
ቄራ ይላል። እዛ ክላይንት አለኝ ማለት ዛሬ ቀረጻ አለ። የኳስ ጌም አላቸውና ያንን በየሳምንቱ ቀርጽላቸዋለሁ ወይም ጌም ሲኖር ሁሌ ቀረጻ አለ። እዛ እየሄድኩኝ ይገኛለሁ። እስቲ ያለው ነገር እያንዳንዱን ደግሞ አብረን እናየው ይሆናል። ከታክሲ ወርጃለሁ። እስቲ ጀስት አብረን እንጓዝ። ኧረ በኢየሱስ ስም ጋይስ እናንተ ፀሐዩ እንዴት እንደሚያቃጥል የምር ልክ ከታክሲ እንደወጣው ፀሐዩ በቃ በጣም ነው የሚያቃጥለው። ማለትም እኔ 7 ሰዓት ተኩል ነበር ከትምህርት ቤት የወጣሁት። ከዛ ወደ ቄራ ላይ የሆነ 45 ነው 56 የሚባል ሜዳ አለ የምታውቁ እንደዛ ብሎ ነበር የነገረው ልጁ ማለት ነው። በስልክ ነው የነገረኝ። ጀስት ከዛ እየሄድኩኝ ምን አጋጣሚ መሰራችሁ? እኔ የሄድኩት ሌላ ቦታ በስማ ቀጥታ ወደ ታች ቀጥ ብዬ ሄድኩኝ ማለት ነው። ይሄ ወደ ሳር ቤት የሚያስኬደው መንገድ አለ። ቀጥታ በዛ አድርጌ በቃ ገሰገስኩት ማለት ነው ወደ ታች በቃ ዝም ብዬ። ከዛ ደውሎ ድጋሚ ሲነግረኝ አረ ልክ አይደለም እንዴ ወደ ላይ እኮ ነው ቀጥታ ወደ ላይ ና ምናምን አለኝ። በስማ ድጋሚ ከዛ በእግር አስቡት፣ በዛ ፀሐይ በእግር አሁን ደግሞ ልጁ ወደ አለኝ ስፍራ ደርሻለሁ። ብቻ ቦታውን አላውቀውም፣ ብቻ ቄራ ነው ያለሁት። እዛ ደርሻለሁኝ። እስቲ ልጁ ና ውጣ ብዬ እንዲቀበለኝ ያደርጋለሁ ማለት ነው። ምክንያቱም አላውቅም፣ ብቻዬን መግባት አልችልም። የመንግስት ትምህርት ቤት ስለሆነ በጣም ግቢው ሪስትሪክት ነው። ጋይስ ጌሙ አልቆ እየወጣሁኝ ይገኛለሁ። ሙሉ ጌሙ አልቋል። ቀረጻውንም ጨርሻለሁ። በጣም የሚገርም ጊዜ ነበር፣ ግን በጣም አድካሚ ነው የምር። በዚህ ፀሐይ እየሮጣችሁ እያንዳንዱን ሞሽን ጠብቃችሁ ምናምን ማንሳት ከአድካሚ ቆይታ በኋላ እየወጣን ነው። አሁን ጉዞ ወደ ቤት ይላል። የምር ቤት ገብቼ እስካርፍ ድረስ በጣም ጓጉቻለሁ። በጣም ነው የደከመኝ። በጣም የምር ማለት በዚህ ወክ ያደረኩ ወይም በእግር ወደ ታክሲ ታራ እየሄድኩኝ ምን እንደተማርኩ ታውቃላችሁ? የሰው ልጅ ማለት ራሱን ለመለወጥ ወይም አሁን ካለበት ስፍራ በቃ በተሻለ መንገድ ራሱን ለማግኘት የሚያደርገው እንቅስቃሴና ጥረት በቃ ሁሉም ሰው ይሮጣል። ብቻ እግዚአብሔር ሀገራችን ይርዳት፣ ወደ ተሻለች ደረጃ ደርሳ በቃ እንደ ሌሎች ሀገር ሆና አላርለ ከዲፔንደንት ወጣ ኢንዲፔንደንት የምትሆንበት ጊዜ ናፈቀኝ። እግዚአብሔር ይሄን ሁላ ወጣት ይዛ ብቻ በጣም ነው እንትን የሚለውና በጣም ነው ደስ ያለኝም። ማለት ለመስራት ሰው ሁሉ ለመስራት ይጥራል፣ ወዲና ወዲህ ይላል፣ ይሮጣል። በቃ ያን ሳይ ሀገራችን ተስፋ እንዳላት በዛው ልክ ደግሞ አሁን ያለው ለውጥ በጣም የሚገርም ነው እኔ ያየሁት። ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። ብዙ ነገር ነው የተማርኩበት፣ የምሬ ነው። በጣም ብዙ ነገር ነው የተማርኩበትና ያው ህይወት ደግሞ ታስተምራችኋለች። በእያንዳንዱ መንገድ ወይም በእያንዳንዱ በህይወት ጉዞ በህይወት ጎዳና እግዚአብሔር ያስተምራችሁ። ራይት ሶ እግዚአብሔር በሚያስተምርበት ጊዜ ወይም እግዚአብሔር መንገድ በሚያሳያችሁ ሰዓት እያንዳንዷን ነገር ካች ካደረጋችሁ ወይም የምትይዙት ከሆነ በህይወታችሁ ላይ ትልቅ ነገር ይፈጥራል እና በጣም የሚገርም ጊዜ ነበረ። አሁንም ያለሁት ያው እዛው ቄራው ነኝ። ቅድም እንዳያችሁት ከታክሲ ነው የወጣሁት። አት ዘ ሴም ታይም ደግሞ ወደ ታክሲ እየሄድኩኝ ይገኛለሁ። ጋይስ በጣም እድለኛ ነኝ የምር። ባዶ ታክሲን ያገኘሁት ቅድም እንዳያችሁት ቀጥታ ነው የገባሁት ላፍቶ የሚል አግኝቼ ማለት ነው። ግን ውስጡ ባዶ ነበር። ብቻ ትንሽ አስጠብቁኝ። እንደምታዩት እኔና አንድ ሰውዬ ብቻ ነው ያለ ነው። ግን ቀስ በቀስ እየሞሉ መጡ። በቃ ጉዞ እስክንጀምር ድረስ ያለው ነገር ይሄን ይመስላል።
ብቻ አፈር በአፈር ሆኛለሁ። እስቲ እዩት፣ አፈር ድሜ በልጅ የሚጠወጥ አዋሩ እንዳለ እኔ ላይ ነበር ተራገፉ ስሮት ማለት ነው። ባይዞ ይሄን ስላችሁ አንድ ነገር ትዝ አለኝ። አንድ ጓደኛዬ ምን እንዳልታውቃላችሁ በደም ያቀኛልና ምን አለኝ፣ ቆይ ለምንድን ነው የምትለፈው? አርፈስ ትምህርትን አትማሪም እንደምን አስጨነቀ ምናምን አለኝና እኔ እግዚአብሔር ይመስገን ቱ ቢሆንስ አሪፍ ፋሚሊ ነው ያለኝ። እግዚአብሔር የተመሰገነ ይሁን ማለት በሚገባ የምፈልገው ነገር ያሟሉልኛል። ምንም የጎደለብኝ ነገር የለም። ግን ደግሞ አንድ መርዶክዮስ የሚባል ነገ የራሱ የሆነ ላይፍ ይኖራል። ሶ ነገ በሚኖረው ላይፍ የእናቱና የአባቱን እጅ እንዲያይ በጭራሽ አልፈቅድለትም። ሶ ያ እንዳይሆን ደግሞ ዛሬ ነው መልፋት ያለብኝ፣ ዛሬ ነው መጣር ያለብኝ። ገባች? ላጎቴ ዲፔንድ ሆኜ ዛሬ ካልሰራው፣ ዛሬ ካላጠራቀምኩ ምንም ነገር ላደርግ አልችልም። ከዛም አልፎ ደግሞ እኔ በህይወቴ የሚያስጠላኝ ነገር ይሄ እንዴት ነው የሰውን እጅ ማየት ወይም መለመን የሚባል ነገር በጣም የሚያስጠላኝ እግዚአብሔርን። ከዚህም አልፎ ደግሞ ለእኔ መጽሐፍ ቅዱስ ትልቅ አስተማሪ ነው። ዘፍጥረት ምዕራፍ 3 ከቁጥር 17 ስታነቡት በህይወት ዘመን ሁሉ በድካም ከእርሷ ትበላል ይላል። ወርታች ደግሞ ዝቅ ብላችሁ ስታነቡት ከ19 ማለት ነው ፍትህ ወዝ እንጀራ ትበላል የምር ታገኛለህ። እግዚአብሔር ሰርቼ የምበላበት ለፍቼ የምበላበት አቅምና ችሎታ ከሰጠኝ ለምንድን ነው አርፌ የምቀመጠው? ገባችሁ? ቻለኝ አቅም ባለኝ ችሎታ ሰርቼ መብላት መሮጥ። እናም የኔ አመለካከት ይሄ ነው። እናንተ ምን ትላላችሁ? እስቲ በኮሜንት አሳውቁኝ ጋይስ። የሚገርሙ መኪና በቪዲዮ ይገብቷልና በጣም ወደው ዋው ሀመር መኪና ነውና የኔ ደግሞ የኔ በጣም ወደው መኪና መርሲዲስና ሬንጅ ሮቨር በእርግጠኝነት ደግሞ ገዛዋለሁ። በእርግጠኝነት በ5 አመት ውስጥ ዩዊልሲ እግዚአብሔርን እና እንደዛ ነው። ብቻ ይሄን ይመስላል ጋይስ። ከብዙ ልፋት በኋላ ገፍተናል ቤት። እንግዲህ ማለቴ ቤት ደርሰናል ማለቴ ነው። ብቻ ቤት ደርሰናል እና የሆነ ነገር መግዛት ነበረብኝ፣ የሚጠጣ ነገር ማለት ነው። አንጀታችን ረስ የሚያደርግ ብራዘር ነው ተዋወቁት። ዳዊት ይባላል። ጂ ሚስት ነው። ጂ ይሰራል። ሁሉም ይሰራል እኛ ቤት ባዩ ጂ ሁሉም ግብራ ናቸው። ከረምት በደንብ እንሰራለን። ባይዞይ በዚህ አጋጣሚ ዋው የረሳሁት ነገር ከረምት የሚገርሙ ነገር ነው የምንሰራው በጋራ። የሚገርም ስራ ይዤ ነው የምመጣው። ሶ ቢ ሬዲ። በተለይ ወጣቶች ሆናችሁ ቻሌንጅ ይኖራል። ሶ በዛ ቻሌንጅ ላይ አብረን የምንሰራቸው ስራዎች ይሆናል። አሁን ምንም ነገር አልነግራችሁ። በሚያሳዝን ሁኔታ ማብራት የለም። ማብራት ቢኖር ኤልኢዲ ላይት በርቶ በጣም የሚገርም ቪው ነበረው። ብቻ ሴታፕ ይሄን ይመስላል። ይሄን ሴታፕ ለመቀየር የዛሬ ቪዲዮ ይሄን ይመስል ነበር። በጣም ብዙ ስራ ይቀረኛል። ሶ ቪዲዮችን መላክ ኤዲት ማድረግ፣ ከዛም አልፎ አፕወርክ ላይ ክላይንቶች አሉ። ለነሱ ደግሞ ማታ የሰራሁትን ቪዲዮ መልቀቅ ይኖርብኛል። ጀስት በቃ ይሄን ይመስላል። ቪዲዮ ከተመቻችሁ እስቲ ያሳውቁኝ። ይቀጥል የምትሉ እንደዚህ አይነት ቪዲዮችን ለመስራት ማለት ነው።